ሃይ ሰላም እንዴት ናችሁ? ዳኒ ድሬ ነኝ። ዛሬ በሌላ ቪዲዮ ብቅ ብዬላችኋለሁ። ዛሬ እንግዲህ ትንሽ ስለ ቴዲ አፍሮ አዲሱ አልበም እናወራ። ሶ ፋይናሊ በራሱ ኦፊሻል ሳይት ላይ አዲሱ አልበም እንደሚወጣ ለህዝብ አስተዋውቃል። በጣም ደስ የሚል ነገር ነው። ለምን እኔ በጣም ረጅም ጊዜ ነው ቴዲ አፍሮ አልበምን ስጠብቅ የነበረው። 2017 መሰለኝ ላስት አልበም የወጣው ማለት ነው። በጣም ይገርማችኋል። እና አስቴር አወቀ እና አረጋኝ ወራሽ በ10 ዓመት ውስጥ ወደ 7 አልበም ይለቃሉ። ቴዲ አፍሮ እንግዲህ እስካሁን ከመጣ ጀምሮ 20 ምናምን ዓመቱ ነው። ኦልሞስት 25 ዓመቱ ነው በዚህ አርት ላይ ኦፊሻሊ ከኢትዮጵያ ህዝብ ጋር ከተዋወቀ ጀምሮ ኦንሊ 6 አልበም ብቻ ነው ያለው እና አሚን አይ አንደርስታንድ በጣም የእሱ ለአርት ለሚሰጠውን ክብር በጣም ለየት ያለ ነው እና ብዙ ጊዜ ታይም ኮንሱሚንግ ነው። አይ አንደርስታንድ ቶሎ ቶሎ የማይረቡ ስራዎች ከምናይ እንደዚህ ረጅም ጊዜ ፈቶ ጥሩ ስራዎችን ብናይ ይደነቃል። ግን ብዙ ጊዜ ግን አይ ቲንክ ስራውን ከጨረሰ ቆይቷል። ብዙ ጊዜ ችግር የሚያጋጥመው አይ ቲንክ ከፋይናንሻል ሲቹዌሽን ይመስለኛል። ለምን አሁን ራሱ አሳታሚ ድርጅቶች የተዋዋላቸው ጋር ሀሳቡን መቀየሩና በራሱ እንደሚለቅ ናየ ነው። እኔ እንጃ እስካሁን ድረስ ኢትዮጵያ ውስጥ በሲዲ ታትሞ እንደሚሸጥ አላውቅም ማለት ነው። የምታውቁ ልጆች ካላችሁ ንገሩኝ። ሲዲ ይሸጣል አሁንም ድረስ? ሶ አልበሙ ሪሊስ የሚያደርግበት ጊዜ ማለት ነው ሪላይ የሚያደርገው በሚያገኘው ኢንተርኔት ቪው መሰለኝ በስትሪሚንግ ሰርቪስ ላይክ ስፖቲፋይ፣ አፕል ሚውዚክ ምናምን እና ዩቱብ ሜይንሊ ዩቱብ ላይ ደግሞ በጣም ብዙ ሰዎች ስለሚከተሉት ስራዎቹን በደንብ ያውቁለታል። በዛ ነው የሚከታተሉት ብዬ የማስበው። ከዛ ውጭ ግን በሲዲ ሽያጭ እንደባለፈው አልበሙ የሚያገኝ ገንዘብ አይመስለኝም። ሲዲም የሚገዙ ሰዎች በጣም ትንሽ ናቸው በአሁኑ ሰዓት። እንደዚህ ቆየት ያሉ ሙዚቃዎች ካልሆነ በስተቀር ሲዲ የሚገዛ ህብረተሰብ አላውቅም በአሁኑ ሰዓት ማለት ነው። ክላሲክ የሆኑ ሙዚቃዎችን ኮሌክት የሚያደርጉ ሰዎች አሉ በሲዲ ማለት ነው። ከዛ ውጪ በምን አሳትመው እንደሚሸጠው አላውቅም። ምናልባት የተወሰኑ የሲዲ ኮፒ ሊሸጥ ይችላል። አረ ነው ምንም ክሊር አይደለም በዛ ምክንያት። ግን የራሱ የሆነ የሶሻል ሚዲያ ቲም ቢኖረው ደስ ይለኛል። በቲክቶክ በምናምን ህዝቦቹን ቶሎ ቶሎ የሚያሳውቅ ማለት ነው። ያ እንዳለ ሆኖ ሌላ ደግሞ ማውራት እንፈልገው ማርክ ማይ ወርድ የምለውን ነገር አዳምጡ። አሁን የአልበም ሲመጣ ሙዚቃ ሰምቶ የማያውቅ ሰው ሁሉ ክሪቲካቸውን ብቻ ይሁ ቢ ሶ መኒ ክሪቲክ ሰምተን ስለ ሙዚቃ አይደለም ስለ ምንም ኢንስትሩመንት ተጫውቶ የማያውቁ ሁላ የሙዚቃ ክሪቲከኛ ነው የሚሆነው አሁን በዚህ አልበሙ ሲወጣ ማለት ነው። ለዘን 48 አወርስ ነው የቀረው። ከ48 ሰዓት በታች ነው የቀረው አልበሙ ሊወጣ ማለት ነው። ስለ ሙዚቃ እውቀት የሌለው ሁሉ ክሪቲክ ሲያደርግ ታያላችሁ። አንድ ሁለተኛ ነገር ደግሞ ጀስት ፖለቲካል ቃላቶችን ብቻ የሚጠብቁ ህብረተሰቦች አሉ። አም ኖት ሰርፕራይዝ ቴዲ አፍሮ ሁልጊዜ ፖለቲካ ነገር እንዲናገር ብቻ የሚፈልጉ በዛ የሚያወቁት ሰዎች አሉ። እነዚህ ሚዚክሊ ከዛ በፊት ቴዲ አፍሮን ዞር ብሎ የማያዩ ወይንም ደግሞ ለሙዚቃ ደንታ የማይሰጣቸው ሰዎች አሉ። ሚዚክሊ ማለት ነው። ጭራሽ ቴዲ አፍሮ ሙዚቃ ይችላል ብሎ ራሱ የማያስቡ ሰዎች፣ በፖለቲካ ብቻ የሚጠብቁት ፖለቲካ ብቻ እንዲያወራ የሚፈልጉ ክፍልም አለ። ሶስተኛ ደግሞ የማስበው ስለኛ ብሔር አልዘፈነም ወይንም ደግሞ የእኛም ብሔር አጣጣለ የሚል ደግሞ በብሔር ደግሞ የሚመጡ አሉ። I wouldn't be surprised. Mark my word. አራተኛ ደግሞ ከሙዚቀኞች ደግሞ ከደራሲያኖች ትችት ይመጣል። ይሄ አንድ ሁለት ሙዚቃ የጻፈ ደራሲ ያለ እና የሆነ ደስ የሚል ሙዚቃ በ90ዎቹ ወይንም ደግሞ የዛሬ 20-30 ዓመት የጻፈ ሰው አሁንም ህዝብ ይስማኝ ብሎ የሚወጣ ክሪቲክ በዛም ያደርጋል። ሌላው ደግሞ መርሳት የማይገባን ሰዎች ደግሞ የመንግስት አካል ለመሆን እነዚህ ዝም ብለው ከመሬት ተነስተው የሚተናኮሉትም አይጠፉም። የሙዚቃ ሲወጣ ማለት ነው። ምንም ፖለቲካ ራሱ ላይኖርበት ይችላል። ይህ ሙዚቃ ቢኖርበት ደስ ይለኛል፣ ባይኖርበትም በጣም ደስተኛ ነኝ። እኔ የፖለቲካል ሰይ ሰው አይደለም ቴዲ አፍሮ እንደወደው የሚያደርገኝ ወይንም ደግሞ ሙዚቃውን እንድጠብቅ የሚያደርገኝ ራሱ መንፈሱ፣ ድባቡ። ብዙ ጊዜ እኔ ቴዲ አፍሮ ሙዚቃ በሚለቅበት ሰዓት አይ ላይክ ወርድስ ሰምቼያቸው ማላውቀው ቃላቶች ማለት ነው። ከአዳመጣችሁ የባለፈው አልበም ላይ በጣም ሰምቼ የማላውቀው ቃል የነበረው ለእኔ ቶ መስቀሌ ነው።
ልማልልሽ ሆይ በቶ መስቀሌ ምናምን የሚለው ቃል ማለት ነው። በጣም አላወቅኩም ነበር። እንደውም አንድ የማውቀው ሰው ሳውዝ አፍሪካ ያለ ሀበሻ ደውሎ ነው ቶ መስቀል ምን እንደሆነ ነገረኝ። ከዛ በዛ ምክንያት ደግሞ አሁን እዚህ አልበም ላይ ኢትዮሪካ ነው የሚለው የአልበሙ መጠሪያ። ኢትዮጵያ የምትለዋን ቃል ቶን የቶ መስቀል አስቀምጦበታል ከባለፈው አልበም ማለት ነው። ሶ ዳትስ ሰምቲንግ 2-3 ፎቶ ነው የለቀቀው ከዛ ላይ ያየሁት ነገር ማለት እኔ አልበሙን በስትሪም አላዳመጠውም። አምገነ ባይት እዚህ አፕል ሙዚቃ ላይ ከለቀቁት ዳስ ቲንግ። ብዙ ጊዜ የኢትዮጵያ ሙዚቃ ሲለቀቅ መጀመሪያ ዩቱብ ላይ እንዲሄድላቸው ነው የሚፈልጉት። በስትሪም የሚያዳምጡ ሰዎች ችላ ብለውታል። ምናልባት ቴዲ አፍሮ ካልቸር ሊቀይር ይችላል። ዩቱብም ሆነ ኤኒ ስትሪም ሰርቪስ ወይም ደግሞ ግዢ ያለበት ቦታ ላይ በቀጥታ ለግዢ ቢያቀርበው ለእሱ ራሱ የመጀመሪያ ሳምንት አልበም ካውንት ላይ ይረዳዋል። ብዙ ጊዜ ስትሪም ብሬክ የሚያደርጉ የአፍሪካ አርቲስቶችን ብዙ ኢንዱስትሪዎች ያያሉ እና ሁሉን ነገር እኩል ከከፈተው የእሱ የፈርስት ዊክ ሴል ወይ ደግሞ የመጀመሪያ ሳምንት ሽያጩን ከፍ ያደርግለታል። እኩል ቢለቀው ጥሩ ነው ብዬ ነው የማስበው። ኤኒዌይ ጋይስ እየነዳው ከጂም መጥቼ ወደ ቤት እየሄድኩ ነው እና ትንሽ ስለ አልበሙ 48 ሰዓት በታች ነው የቀረው በአሁኑ ሰዓት እኔ ጋር 2:30 ከሰዓት ነው ባለውበት ሀገር። ሐሙስ ቀን ደግሞ እናዳምጥና ሙዚቃውን የምናስበውን ነገር አጋራችኋለሁ። ስላዳመጣችሁ ያመሰግናለሁ። ባይ ፎር ናው።